ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ እንዴት ናችሁ? ዛሬ የስጋ ዱለት አምሮኝ እየሰራሁ ነው። አብረን እንቆያለን፣ አብረን እንበላለን፣ አብረን እናላምጣለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ሰፖርት በማድረግ ቤተሰብ ይሁኑ። በጣም ደስ የሚል ቆይታ አብረን እንደምንቆይ ተስፋ አድርጋለሁ። እውነት ለመናገር በጣም ደስ የሚል ቆይታ ነው። ዛሬ እንጀራ ምሮት የለወጣ ነው ማለት ነው። ሰሞኑን እንግዲህ እንጀራ በመብላት ላይ የሊከርድ እየሰበርኩ ነው ማለት ነው። ለማንኛውም እንዴት ሰነበታችሁ? እንዴት ቆያችሁ? ደህና ናችሁ ወይ? እኔ ደህና ነኝ ይመስገን። ክብሩ ይስፋ ለመድኃኔዓለም። እናንተ ጋርም ሁሉም ሰላም እንደሆነ ተስፋ አደርጋለሁ። እንግዲህ መብላት ጀምሬያለሁ። እንብላ። ወይኔ ሴት በጣም በቃ በዚህ አመት የአማራይን ምግብ በጣም እየበላሁ ነው ማለት ነው። ምክንያቱም ለምን መሰላችሁ? በዚህ አመት እየገዛሁ እንጀራ ማለት አሁን ላይ ስደት ላይ ነኝ። እግሬ ተሰብሯል። እግሬን ለመጠገን ነው በጣም ምግብ መበለው ማለት ነው። ምክንያቱም የተሰበረው እግሬ ግዴታ ለመድፈን ምግብ ያስፈልገዋል ማለት ነው። አንቺ ሆዳ ምናምን እንዳትሉኝ። ምክንያቱም ሁሉም ሰው የሚሰራው ለዚች ለዕለት ጉርስ ነው። አዳሜ ወደዳችሁም ጠላችሁም ማለት ነው። ሆዳም ምናምን እያላችሁ የምትሳደቡ ሰዎች ማለት ነው እየገዛችሁ ብሉ። ሁላችንም እግዚአብሔር ልንበላ ነው ሆዴ የሰጠን ማለት ነው። እና ደግሞ ወደዳችሁም ጠላችሁም ሁላችሁም የምትሰደዱት ለዚች እንጀራ ብላችሁ ነው። ምክንያቱም ወደፊት በቃ ወደፊት የሰው ልጅ ካልሰራ ጾሙን ያራን ይራባን ምናምን ነገር እና ለይች እንጀራ ብለን ነው መከራችን የምናየው። ስንትና ስንት ሰው ለብር ብሎ ገደል የሚገባው ለይች እንጀራ ብለን እኮ ነው የምንፋጀው። አገር ጦርነት ራሱ አገር ላይ ጦር የሚበዛው ለይች እንጀራ እኮ ነው፣ ለጉረሩ እና በጣም ነው የሚጥመው። ለማንኛውም እንብላ። በጣም እያነካከውት ነው፣ እያወሩኝ ነው። ሳይለንት አድርጌው ነው አሁን ድምፅ ላስገባበት ብዬ ነው። እና ውዶቼ ማለት ነው በጣም ደስ የሚል ጣም የሆነ ስጋው በእርግጥ አይጥምም። በነገሬ ላይ የኩዌት ስጋ በጣም ብዙም አይጥምም እና ግን ለምሮት ይሆናል። ምሮት እየገዛችሁ ብሉ። እዚህ ጋር ወሬን እያወሩኝ ነው ማለት ነው። እና ድምጡን ሳይለንት አድርጌ ለአሁን እያስገባውበት ነው። እና በጣም የሚጥምና ቆንጆ የሆነ ቴስት ነው ያለው ማለት ነው። እኔ የኢትዮጵያ ምግብ እኮ በቃ ምርጥ ነገር ነው። በቃ የኛ ምግብ ግን ማርያም ለጤና ተስማሚ፣ ለሁሉም ተስማሚ እና አንድ ነገር ልምከራችሁ፣ የእውነት ልምከራችሁ። ለምሳሌ ስደት ላይ ያላችሁ ማርያምን የእውነት እየሰራን እያጠራቅም በእኛ ብር ሰው ነው እያደገበት ያለው፣ ሰው ነው እያበላን ያለ ነው። ማብላቱ ጥሩ ነው ግን የራሳችን ደግሞ መጠበቅ አለብን። ለምሳሌ ኩዌት ያላችሁ 100 ዲናር 110 ከተከፈላችሁ 10 ብር በቃ እያማራችሁን እየገዛችሁ ብሉ። 100 ብር ሴቭ ካረጋችሁ በቂያችሁ ነው ማለት ነው። ይሄን ረዴት በረከት ካረገበት ለምሳሌ ነው። እንዲሁም ዱባይ ያላችሁ ራሱ 1200 1300 ከተከፈላችሁ 300 ብሩን ለራሳችሁ አድርጉት። ለራሳችሁ በቃ ያማራችሁን ብልት አድርጉ ማለት መጠጥ ምናምን ሳይሆን ምግብ ብሉ። እየበላና እየተማረ ወድቆ አይወድቅም ይላሉ እናቶቻችን። እና ወደ ብስም በጉጉት ነው እየበላሁት ያለው። በነገር ላይ በዚህ ወር በጣም ነው ምግብ እየበላሁ ያለሁት። ያው እንደምታውቁት አሁን ቁጭ ብዬ እግሬን እያስታመምኩ ነው። እግሬን ለመጠገን ነው ማለት ነው። እንጀራዬን ግዝት አድርጌ በለት ታባቱ እና ነው እስተመቼ ሻመታ ይኖር። ያው ሰራን ምን ያው ነው። በላችሁ በቃ አልበላችሁ ማለት ሴባ አረጋችሁ ማላረጋችሁ ያው ነች። ዓለም እንደ አንድ ነች። 9 አትሞላም። እና የምትፈልጉትን እየገዛችሁ ብሉ። ቦፍረት በጣም የሌለ ጨምር ያለው ምክንያቱም ምግብ ነው። በቃ ደግሞ መድኃኒቱ በጣም ነው የሚያስርበው። እኔ ግን ማለት ነው በጣም አዘንኩኝ። ስኳር በሽታ፣ ደም ግፊት ወዘተ የተለያየ በሽታ ያለባቸው ሰዎች ሁልጊዜ መድኃኒት ይወስዳሉ እና መድኃኒቱ ምን ያህል እንደሚጎዳ የእውነት በጣም ነው የሚጎዳው። መድኃኒቱ ማለት ለጊዜው እያስታግሳን ግን መድኃኒቱ በቃ
ምግብ የሚያስፈልገው ማለት ነው። እና ይርባችኋል እና እንደዛ ነው ማለት ነው። ራሴን እያየሁ ነው ደግሞ እና ሰላማችሁ ብዛት ይበል። እንብላ ምራቃችሁን። መቼም ስደት ላይ ያላችሁ ምራቃችሁ ዋጥ እያደረጋችሁ ነው አይደለ ጋይስ? ንገሩኝ፣ ምራቃችሁ ዋጥ እያደረጋችሁ ነው? አዳሜ ለማንኛውም እየገዛችሁ ብሎ አዳሜ ሻመት አይሞላም። እና የኔ ወዶች ማለት ነው ምግቤን እየተመገቡ ነው። እስከሚበቃ እየበላሁ ነው። በጣም ነው የሚጠመው እንጀራው። ቴስቱ ኢትዮጵያ ውስጥ ያለው ነው የመሰለኝ። ከቤት ውስጥ ነው ኢትዮጵያ ውስጥ ያለው ነው የመሰለኝ። ስና እየገዛችሁ ወይኔ ጉዴ ዞማ። ኧረ ቀስ ብለሽ። እኔ ግን ማለት ነው ቀስ ብሎ መብላት አልወድም። ቀስ ብሎ መብላትም አልወድም። ቀስ ብሎ መስራትም አልወድም። የሆነ በቃ ጥድፍ አድርጎ መስራትም እወዳለሁ። ጥድፍ አድርጎ መብላት እወዳለሁ። እና ቀስ ብለሽ እንደ ሴት ብዬ ምናምን የምትሉ ማለት ነው አዳሜ ሁልሽም ትበያለሽ። ዓለም ያወቀ ነው። እና ከካሜራ ጀርባ ተደብቀሽ ትበያለሽ ማለት ነው። ግን እኔ ምንድነው ልዩነቱ? ከካሜራ ወጥቼ ቶሎ ቅበል። በቃ ይሄ ከካሜራ ጀርባም ከዚህም እንደዚሁ ነኝ። በቃ ቤት ውስጥም እንደዚሁ ነኝ ጋይስ። እና እውነት ነውና እንግዲህ ጠቅልል አድርጌ እየበላሁ ነው። ከመጥገቡ ላይ እየደረስኩ ነው ማለት ነው። ጥግብግብ እያልኩ ነው። ወይኔ እጄ ሁላ ከተትኩት። ግድነስ እንጀራ አበላል እኮ ማለት ነው። ከከንፈራቸው ላይ ነው መመለስ ያለበት እንጂ ጣት ሁላ አይገባም ማለት ነው። እና እያነካከሁት ነው ማለት ነው። እናንተ ግን ማለት ነው ምራቃቸውን ከምትወጡ እየገዛችሁ ብሉ ማለት ነው። የምንሰራው ለራሳችን ነው ጋይስ። እኔ በአሁኑ አመት ማለት ነው ማን ወላሂት ወላ ምናምንም አይዶን ኬር ራሴን ላይ ነው ትኩረት እያደረጉ ያለሁት ማለት ነው። ራሴ ስኖር ነው ሁሉም ነገር የሚኖረው አዳሜ ማለት ነው። እኔ ተፍጠርጥሬ እዚህ ደርሼ የነበርኩበትን አረሳም ነኝ ማለት ነው። የገጠር ልጅ ነኝ ግን ተፍጠርጥሬ እዚህ ደርሻለሁ። እና ተፍጠርጥሬ እዚህ ደርሻለሁ። ስለዚህ በቃ መብላት ነው። አሁን እበላለሁ። ሌላ ጊዜ ደግሞ እግዚአብሔር ያቀን ማለት ነው። እና ምን ለማለት ፈልጌ ነው አዳሜ እየገዛችሁ ያማራችሁን እንጀራ ብሉ። ኦርደር እያደረጋችሁ ሂዳችሁ ዝም ብላችሁ ልብስ አሰብስቡ። ሻንጣ ውስጥ የሚቀመጥ ልብስ አሰብስቡ። ግን ምግብ ግን ማለት ነው ሰውነታችሁ ላይ ገብቶ ያገለግላል። ጠንካራ ትሆናላችሁ፣ ከብዙ በሽታዎች ትርቃላችሁ ማለት ነው። ልብስ ግን ሻንጣችን ውስጥ ነው የምንከምረው። አሁን በጣም ብዙ ልብሶች አሉ ሻንጣ ውስጥ በስብሰው የማይለበሱ ማለት ነው። ቆጨኛ አሁን ግን ማለት ነው ምን አለበት ምግብ ሻንጣ ውስጥ በስብሶ ከሚቀር ልብስ ምግብ እየገዛው በበላበት ወርቅ በገዛበት ብዬ ተመኘሁ ማለት ነው። ግን የባለፈው የተደፋ ውሃ ተመልሶ አይታፈስም፣ የተደፋ ቅቤ ተመልሶ አይታፈስም። ሰው ያለፈው አልፏን። ግን አሁን ላይ ወደ ራሳችን ዘወር ብለን እንደ አዲስ ራሳችን ማደስ አለብን ማለት ነው። መማር አለብን ማለት ነው ብዬ አስባለሁ። በእኔ አመለካከት ማለት ነው። በእናንተ አመለካከት ደግሞ እንግዲህ ኮመንት ላይ አስቀምጡልኝ። ምን ትላላችሁ? የእውነት ወገን ስደት ላይ ያለን ግን መንቃት አለብን ጋይስ። ምን ሆነን ነው የደነዘዝ ነው? ምንድን ነው? ለምን ሰዎች ክፉ ሲሆንብን እኛ ራሱ ክፉ መሆን አለብን? ሰዎች ክፉ ሲሆኑብን ራሱ እኛ ክፉ መሆን አለብን እንዴ? ከራስ ይበልጣን እንዴ ጋይስ? ከራስ እኮ ይበልጥም። ስለዚህ ለምን እናለቃቀሳለን? በራሳችን ብር በራሳችን ነገር ለምን እናለቃቀሳለን? ስለዚህ መንቃት አለብን ጋይስ። እንዴ የራሳችን ብር እኮ ጣላት እየሆነብን ነው፣ ሰይጣን እየሆነብን ነው። ከቤተሰብ እያራረቀን ነው፣ ከእህት እያራረቀን ነው፣ ከባል እያራረቀን ነው፣ የራሳችን ብር ማለት ነው። ስለዚህ እናንተ በእናታችሁ ራሳችን ማወቅ አለብን፣ ራሳችን ዘወር ብለን ማየት አለብን ብዬ ባይኔ ማለት ነው። የምወዳችሁና የማከብራችሁ እና እንደዛ ነው የምላችሁ። እና በጣም ደስተኛ ነኝ እኔ በአሁኑ አመት እግሬ ቢሰበርም የፈለገኝ ነገር ነው እያደረኩ ያለሁት ማለት ነው። የምፈልገውን ነገር ማለት ነው። እግዚአብሔር ይመስገን፣ ክብሩ ይስፋ ለእናቴ ድንግል ማርያም። እንደዚህ እንደተነፍስ አድርጋ ሕክምናዬን 1 አመት ሙሉ እንድታከም አድርጋ እንደዚህ የምትመግበኝ እናቴ ድንግል ማርያም ናት።
ለማንኛውም በቀጣይ ቪዲዮ እስከምንገናኝ ድረስ እየገዛችሁ ብሉ እያልኩ ጋብዛለሁ እና እየገዛችሁ ብሉ ብዬ ጋብዛችኋለሁ። በቀጣይ ቪዲዮ እስከምንመጣ ድረስ ያው እየበላሁ ነው እንግዲህ ደቂቃው እንዳይበዛ ነው። የዚህም ያክል ከጋበዝኳቸው የዚህም ያክል ምራቃቸውን ካስባዟችሁ በቂ ነው። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ለዚህ ቻናል አዲስ ከሆናችሁ ከታች ያለችውን የደወል ምልክት ሁለቴ በመጫን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ሰፖርት አድርጉ። ባይ ባይ። አይ ላቭ ዩ ሶ ማች።